ሁከት ሰባኪ ነው፣ ጠባጫሪ፣ ግጭት ፈጣሪ፣ ሽብርን ዘሪ። በግል ሲታይ ምሳ አምጪ ብሏት ምሳ ልታመጣ ጉድ ጉድ ብላ ተቀምጦ ቲቪውን እያየ ሶፋ ተቀምጦ 5 ደቂቃ ዘገየችብኝ ብሎ ደግ ከሆነ ይቆጣል፣ ክፉ ከሆነ በጥፊ ይማታል። ጂንጎይስት እንደሱ ነው። አያግዝም እኮ ገብቶ ስራ አያግዝም። ሰው ተንደፋርፎ ያመጣውን በጣም ብዙ ጂንጎይስት ለማየታችሁ ከሆነ ቤቶቻችሁም ካሉ አምጪ ምሳ ብሎ ከቀረበ በኋላ ነይ እንብላ እኮ አይልም። የእጁ አምጪ ነው። ጂንጎይስት እንደሱ ነው። ሲሰጥም ቸርነቱም መልካምነቱም አለው በውስጡ ነገር። ይሄ አደገኛ ነገር ነው። ጂንጎይስት ኢንዲቪጁዋልስ እና ግሩፕ ሲኖሩ በተቻለ መጠን መግራት ካልቻል ጥፋት ነው። ለምሳሌ ለነጻነት እታገላለሁ፣ ለስልጣን እታገላለሁ ወይም መንግስት አልተመቸኝም ብለ ፋብሪካ ማጥፋት ጂንጎይዝም ነው። ትምህርት ቤት ማውደም ጂንጎይዝም ነው። ነገ መንግስት ስትሆን ለመስራት የምትለምን የምትቸገርበትን ጉዳይ አታጠፋም። ይሄ አደገኛ ነገር ነው። በየአካባቢያችሁ ካለ ጂንጎይዝምን አትደሩ፣ ጥፋት ስለሆነ ጠቃሚ አይደለም። ይሄ ባይዘወይ የተወሰነ ቦታ ያለ በሽታ አለ ኢትዮጵያ ውስጥ አሁን ያለ ፋሽን። ልክ ስታኮርፍ ሰብሰብ ብለህ ማቃጠል ማጥፋት ምናምን ኦሮሚያ ውስጥ አለ፣ አማራ ውስጥ አለ፣ ትግራይ ውስጥ አለ፣ ደቡብ ኤቭሪዌር አለ። የሆነ አካባቢ ብቻ ያለ እንዳይመስላችሁ። ተውቱ እየሰፋ ነው፣ መገራት አለበት። እኛ የሚያስፈልገን የሚደመር ውጤት፣ የሚደመር ስራ፣ ዌልዝን የሚፈጠር የኢማጂኔሽን ፓወር የሚጠቀም ነገር ነው እንጂ ያለችን የሚሰበርማ ምን አለና ይሰበራል። ጂንጎይዝም ሌላው ብሔርተኝነት፣ ሃይማኖታዊ ብሔርተኝነት ደግሞ አለ። ሃይማኖትን የመንግስት የማህበረሰብ ብቸኛው ትልቁ የማይነካው የማይደፈረው የማይጠየቀው አርጎ ማጽናት፣ ሌሎች ሰቦርኔት ያነሱ ኢንፌሪየር ሆነው እንዲኖሩ ማድረግ መፈለግ እስልምና የበዛባቸው አካባቢዎች፣ ክርስትና የበዛባቸው አካባቢዎች፣ ጁዳይዝም የበዛባቸው አካባቢዎች ወይም ካቶሊክ የበዛባቸው አካባቢዎች አለ። ሁሉም ጋር አለ። ይቀጣል። አንድ ሰው ከቤቱ ፊት ለፊት ያለው ሳር ከደረቀ ይቀጣል። መድረቅ አይችልም ሳር። ውሃ ማጠጣት መንከባከብ ግዴታው ነው። ይሄን ታውቃላችሁ። በረዶ ማንሳት በረዶ ባለበት ሀገር ግዴታ ነው። ቆሻሻ ማንሳት ግዴታ ነው። ከፕሮጀክት አንጻር ዊንዶውስ ኦፍ አፍሪካ ቦሌ አካባቢ የሚሰራው በጣም ኢምፖርታንት ፕሮጀክት ነው፣ መስራት አለበት። ከኤርፖርት ጋር ተያይዞ አብዛኛውን ትራንዚት የሚያደርገውን ሰው ከተማችሁ ውስጥ ያስቀርላቸዋል። እዚህ ከቀረ 1 ቀን 2 ቀን ገበያችሁ ያድጋል። ሆቴሎች ገበያ ያገኛሉ፣ ታክሲዎች ገበያ ያገኛሉ፣ ትናንሽ ሰርቪሶች ገበያ ያገኛሉ። ሰው ማስቀረት አለባችሁ። ዊንዶውስ ኦፍ አፍሪካ የሚባለው ከኤርፖርት እዛ ያለው ቦታ ላይ የሚሰራ ፕሮጀክት ልክ እንደ ሸገር ምናምን ነው፣ ግን ብዙ ማርኬት ምናምን ያለበት ሆስፒታሉ አካባቢ ማለት ነው። እሱ ቢሰራ ኮንቬንሽን ሴንተሩን በጣም ጥሩ ነው። ፎሎ አድርጉት። ፔር ኢምፖርታንት ነገር ነው። እስከ 5000 ሰው የሚይዝ አዳራሽ አለው። ቦታውም ጥሩ ቦታ ነው። ፎሎ አድርጋችሁ ቢሰራ ጥሩ ነው። ሪቨርሳይድ ፕሮጀክቱ የፋይናንስ ኢሹ አለም ያለበት የዲዛይን ቼንጅ ነው። በደንብ አቴንሽን እንዲሰጠውና እንዲያዝ ቢስተካከል ብዬ የማስበው አንዱ መታወቂያ ነው። መታወቂያ አሁን እያደላችሁ ነው እና መታወቂያ ይሸነሽናል በየቀኑ። መታወቂያም ቢቆም ዲጂታል አይዲ እስከሚጀመር ድረስ ዩኒፎርምሊ ብታቆሙ ጥሩ ነው። ሁለተኛ ቢስተካከል ኮንትሮባንድ ነው። ኮንትሮባንድ በነገራችን ላይ ማክሮ ሌቭል የኛን ኢኮኖሚ ብታዩት የሚያስደነግጠው ነገር አንዱ እሱ ነው። ለምሳሌ ከብት፣ የቁም ከብት ለኢትዮጵያውያን ብቻ የተወ ገበያ ነው ተባለ። የውጭ ሰዎች መጥተው የቁም ከብት መሸመት እንዳይችሉ ኢትዮጵያ ውስጥ ማለት ነው። የውጭ ሰዎች ኬንያ ሄደው፣ ሶማሌ ሄደው፣ ሱዳን ሄደው የኛ ሰዎች አቀብሏቸው የኛ የቁም ከብት ይቸበቸባል። ይሄ ኢትዮጵያውያንን ማገዝ ነው፣ ኢትዮጵያውያንን ሌባ ማድረግ ነው። ይሄ ፖሊሲ በራሱ